ሰላም ጤና ይስጥልኝ ውዶች እንዴት ናችሁ? ባላችሁበት ሰላም ይሁን ያልኩኝ። በዛሬው ቪዲዮአችን በኬሚስትሪ ጥያቄ መተንላችኋል። እነዚህ ጥያቄዎች ከአንድ ዩኒት የወጡ ናቸው። ዩኒቱን ካነበባችሁ በኋላ ጥያቄ የሚያስፈልጋችሁ ከሆነ ወደዚህ ቻናል ገባ ብላችሁ በዚህ ቻናል ያሉ ጥያቄዎችን መስራት ትችላላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እያሳሰብኩኝ ወደ ጥያቄው ልግባ። የመጀመሪያው ጥያቄ according to the kinetic theory of matter the particles that make up all matter are A in constant random motion, B always stationary, C visible to naked eye, D held together by strong nuclear force. መልሱ ሊሆን የሚችለው in constant and random motion ነው። ከታች እንትን አስቀምጬላችኋለሁ ኤክስፕላኔሽን ከታች አለ። ኤክስፕላኔሽኑ ምንድነው የሚለው the kinetic theory is a foundational idea. የkinetic theory foundational idea ምን ይላል? the matter is composed of the tiny particles ወይም አተም ወይም ሞሌኩሎች ማተሮች ከነዚህ ነገሮች ይሰራሉ። የታይኒ ፓርቲክሎች አይዘራትም ሊሆን ይችላል፣ ሞሌኩል ሊሆን ይችላል። that are in a constant state of እና ኮንቲኒየስ እና ወይም ኮንስታንት እና ራንደም ሞሽን። እነዚህ አተሞች ወይ እነዚህ ፓርቲክሎቹ ኮንቲኒየስ የሆነ እና ራንደም የሆነ ምን ላይ ናቸው? ሞሽን ላይ ናቸው ማለት ነው። at every time the አተሞቹ ወይም ሞሌኩሎቹ ኮንቲኒየስ and ራንደም ሞሽን ነው። ራንደምሊ ከዛም ወደዛ ዝም ብሎ እንደዚህ ካስታወሳችሁ 12ኛ ክላስ ፊዚክስ ላይ አለ ብሮኒያን ሞሽን እንደዛ ነው ሙቭ የሚያደርጉት። እና the nature of this motion is vibrational ሊሆን ይችላል፣ ሮቴሽናል ሊሆን ይችላል፣ ትራንዚሽናል ሊሆን ይችላል። ቫይብሬሽናል ሊሆን ይችላል፣ ሮቴሽናል፣ ትራንዚሽናል ዲፔንዲንግ ኦን ዘ ስቴት ኦፍ ማተር። ስቴት ኦፍ ማተሮች አሉ እነዚህ ሶሊድ፣ ሊኩዊድ ኤንድ ጋስ። የነዚህ ፓርቲክሎቹ በተለያየ ዋይ ነው። ለምሳሌ ሶሊድ ከሆነ ቫይብሬሽን ነው፣ ሊኩዊድ ከሆነም እንደዛ በሌላ ሞሽን አለው፣ ጋዝም ከሆነ ሌላ ሞሽን አለው። ዲፔንዲንግ ኦን ዘ ስቴት ኦፍ ማተር ዛት ፓርቲክል ሜድ የሚያደርገው ስቴት ኦፍ ማተር የፓርቲክልስ ሞሽን ኢስ ዲፍረንት ነው። የመጀመሪያው ጥያቄ ይሄን ይመስል ነበር። ሁለተኛ ጥያቄ ምን ይላል? ሁለተኛ ጥያቄ the primary difference between solid, liquid and gas according to the kinetic theory is ይላል። the primary difference between solid, liquid and gas according to kinetic theory እንደሚያስቀምጠው የሊኩዊድ የሶሊድ እና የጋስ ልዩነቶቹ ምንድናቸው? ፕራይሜሪ ልዩነቶቹ A color of particle, B strength of the force and the spacing between particle, C chemical composition of particle, D mass of individual particle. መልሱ ፎርስ ስትሬንግዝ ፎርስ እንደ ስፔሲንግ ቢትዊን ፓርቲክል ነው። ቢ ማለት ነው። እንዴት ነው ሊሆን የሚችለው? the three state of matter are distinguished by the balance between the kinetic energy of the particle which makes them move. the balance between kinetic energy of the particle which makes them move and the intermolecular force which holds them together. the balance dictates how closely packed the particles are held free the movement. እነዚህ የስሪ ስቴት ኦፍ ማተሮቹ ዲስቲንጉሽ የሚያደርጉት the balance between the kinetic energy of the particle. kinetic energy የሚባለው ኤነርጂ ዲው ቱ ሙቭመንት ነው። ስታቢሊቲ ወይም ስቴቲክ ፖዚሽን ላይ አንድ ፓርቲክል ሲኖር ያለው ኤነርጂ ሳይሆን ኤነርጂ ዲው ቱ ሙቭመንት ማለት ነው። ፎርሙላውም እንደዚህ mv 1/2 mv ስኩዌር እንደሆነ ታውቁታላችሁ አይደል? ዲው ቱ ሙቭመንት ያለው ኤነርጂ እና ኢንተርሞሊኩላር ፎርስ which holds them together እያንዳንዱን ፓርቲክል with a particle ሆልድ የሚያደርገው ፎርስ መካከል ያለው ቫላንስ ነው። እያንዳንዱን ስቴት ኦፍ ማተር ከሌላኛው ስቴት ኦፍ ማተር የሚለያየው ማለት ነው። ለምሳሌ ከወሰድን በሶሊድ ላይ ካይኔቲክ ኤነርጂ
ኢዝ ግሬተር ዛን ኢንተርሞሊኩላር ፎርስ። ምክንያቱም እዛ ላይ ነው ቫይብሬት የሚያደርጉት እንጂ ነው ኢንተርሞሊኩላር ፎርስ ኢዝ ግሬተር ዛን ካይኔቲክ ኤነርጂ ሶሪ ኢንተርሞሊኩላር ፎርስ ግሬተር ዛን ካይኔቲክ ኤነርጂ ሌስ ዛን ኢንተርሞሊኩላር ፎርስ። ምክንያቱም ፓርቲክሎቹ ምን ይሆኑ ሙቭ አይሆኑም እዛው ላይ ሆልድ ሆነው ይቆያሉ የሶሊዶቹ ማለት ነው። ልክ እንደዛ የሊኩዊድ ደግሞ የካይኔቲክ ኤነርጂ ሙቭ ይሆናሉ፣ ግን እንደ ራንደምሊ ምናምን ሳይሆን እንትኑን ይዞ ነው ሙቭ የሚሆኑት። የራሳቸውን መስመር ይዘው ነው በሶሊድ ላይ ሙቭ የሚሆኑት ማለት ነው። ሶ አሁን ካይኔቲክ ኤነርጂ ኢዝ ግሬተር ዛን ሊትል ቢት ግሬተር ዛን ኢንተርሞሊኩላር ፎርስ ማለት ነው። ሶ በእንደዚህ አይነቱ ዋይ ዘ ስሪ ስቴት ኦፍ ማተሮች ዲፈር ይሆናሉ ወይም ዲፍረንት ይሆናሉ አንዱ ከአንዱ ማለት ነው። ሶስተኛ ጥያቄ which of the following best describes the particle in the solid? best describes particle በሶሊድ ውስጥ ያለው ፓርቲክልን best describe የሚያደርገው የትኛው ነው ከነዚህ መሃል? A particles are far apart and move independently at high speed. B particles can slide past one another allowing the substance to flow. C particles are held in a fixed position and only vibrate about the mean position. Okay, so the answer ዲን ሳናነብ አንሰሩ ይሄኛው ነው ማለት ነው። ሲ ፓርቲክልስ አር ሄልድ በሶሊድ ላይ ያለውን ፓርቲክሎቹን በስት ዲስክራይብ የሚያደርገው ይሄኛው ኦፕሽን ነው፣ ይሄኛው ቹዝ ነው። ፓርቲክሎቹ ሄልድ ቱጌዘር ይሁኑና ምን ይሆናሉ? ቫይብሬት ኦንሊ አት ሚን ፖዚሽን፣ እዛው ላይ ቫይብሬት ይሆናሉ። ምክንያቱም ኢንተርሞሊኩላር ፎርሱ ግሬተር ዛን ካይኔቲክ ፎርስ ስለሆነ ማለት ነው። ፓርቲክሎቹ ሙቭ መሆን አይችሉም። ባት ዴይ ቫይብሬት አት ሚን ፖዚሽን፣ በዛኛው ፖዚሽን ላይ ቫይብሬት ይሆናሉ። ሶ ይሄኛው የሶስተኛ ጥያቄ ኤክስፕላኔሽኑ እስቲ ምን እንደምል እኒ ኤክስፕላኔሽኑ ምን ይላል? ኢን ሶሊድ ኢንተርሞሊኩላር ፎርስስ አር ቬሪ ስትሮንግ። ኦኬ ቬሪ ስትሮንግ ናቸው። ሆልዲንግ ዘ ፓርቲክልስ ሪጅሊ ፊክስድ አሬንጅመንት ላይክ ክሪስታል ላቲስ። ኦኬ ዘ ፓርቲክልስ ዱ ኖት ሃቭ ኢናፍ ካይኔቲክ ኤነርጂ ቱ ኦቨርካም ዲስ ፎርስ ሶ ዘይ ካን ቫይብሬት ኢን ሚን ፕሌስ። ልክ ቅድም እንዳልኩ ይሄኛውን ፓርቲክሎቹን ኦቨርኬም ለማድረግ ኢናፍ ፎርስ ስለሌላቸው ምን ያደርጋሉ? እዛው ሚን ፖይንት ላይ ቫይብሬት ይሆናሉ። ይሄ ሶስተኛ ጥያቄ ነው። አራተኛ ጥያቄ ምን ይላል? the liquid takes the shape of its container. ሊኩዊዶቹ የራሳቸው የሆነ ዲፊናይት ሼፕ የላቸው። they take the shape of container but maintains a constant volume. This occurs because A the particles are the particles are in a fixed position. B the particles are far apart and fill in the container. C the particles can move fast each other but strong forces keep them from separating. D there are no force attraction between the particles. So ምንድነው the particles ይሄ መልስ ሊሆን የሚችለው the particles can move the particles can move each other but strong forces keeping them from separating. okay ፓርቲክሎቹ ሼፕ ኦፍ ኮንቴይነር ይዛሉ ግን ኮንስታንት ቮሊዩም ስላላቸው ምንድነው? ሲ ነው መልሱ፣ ሲ ነው። ይሄው the intermolecular force in a liquid are strong enough to hold them particles close together. okay intermolecular forces strong enough ናቸው that holds the particles close together እና giving it a definite volume. okay definite volume but no strong enough to lock them in fixed position. no strong enough to lock them in a fixed position. this allows the particles to slide and flow past one another is enabling the liquid to confront the shape of its container. okay ፓርቲክሎቹ ምን አላቸው? የነሱ ምንድነው ይሄ ኢንተርሞሊኩላር ፎርስ አላቸውና ኢታብ ዲፊኒት ቮሊዩም ይሰጣሉ። በዲፊኒት ሼፕን ለመስጠት ዳት ስትሮንግ ናፍ አይደሉም። ሎክ ዴም ቱጌዘር ሎክ አድርገው እነሱን ቫይብሬት እንዲያደርጉ እዛ እንዲይዝ ያን ያህል ኢናፍ አይደለም። ባት ቮሊዩም እንዲይዙ ኢናፍ ያደርጋቸዋል። እና
the liquid have no definite shape, but they take the shape of the container, but they have a definite volume because of the intermolecular forces particles hold them together, even if they are not enough to lock them, just like as a liquid lock them ለማድረግ ባይችሉም እንኳን ባሉበት ቫይብሬት እንዲሆኑ ያደርጋቸዋል። ቀጣዩ ጥያቄ አምስተኛ which property is not characteristics of gas? የጋዝ ካራክተሪስቲክስ ላይ ያይደለው የትኛው ነው? አንደኛ ሃይ ኮምፕሬሲቢሊቲ፣ ቢ ደግሞ ዲፊኒት ሼፕ እንደ ቮሊዩም፣ ሲ አቢሊቲ ቱ ፍሎ ኤንድ ዲፊውዝ፣ ዲ ሎው ደንሲቲ ኮምፔርድ ቱ ሶሊድ ሊኩዊድ። እነዚህ ሃይ ኮምፕሬሲቢሊቲ ላይ ሃይ ኮምፕሬሲብል ነው። ኦኬ ጋዞችን ኮምፕሬስ ማድረግ እንችላለን። ኦኬ ለምሳሌ ከወሰን የኳስ አይዘር ቮሊዩም ሊሆን ይችላል፣ ፉትቦልም ሊሆን ይችላል። ጋዞችን ኮምፕሬስ እያደረግን ነው አይደለ? ውስጥ ኳስን የምንሞላው ሰው ኢትስ ሃይሊ ኮምፕሬሲብል ነው፣ ኮምፕሬስ ማድረግ ይቻላል። እዚህ ጋር ግን ዲፊናይት ሼፕ እንደ ቮሊዩም የሶሊድ ነው እንጂ የሱ አይደለም። ኢት ሃቭ ኖ ዲፊናይት ሼፕ እንደ ቮሊዩም። ኦኬ ሼፕ እና ቮሊዩም የለውም። ኢቭን ዲፊናይት ሼፕ እና ቮሊዩም የለውም። ዲስ ኢዝ ዘ ካራክተሪስቲክ ሶሎ ሶ ዘ አንሰር ሹድ ቢ ቢ ነው። ኤክስፕላኔሽን ስናይ the gases are highly compressible, can flow and have low density. Okay, highly compressible, can flow and low density gasoች the defining characteristic of gas is that it has neither the definite shape nor definite volume. It will expand to completely fill its container. As a definite shape and volume are properties of a solid. ቅድም ያልኩን definite shape እና definite volume is a property of a solid. It's not the property of gas. So the answer should be B ነው ይሆናል ማለት ነው። The answer should be B ነው። ስድስተኛ ጥያቄ the process of solid changing directly into gas የሶሊዶቹ directly into gas is called A melting, B condensation, C sublimation, D vaporization. The answer should be sublimation ነው የሚሆነው ማለት ነው። ሳብሊሜሽን ይሆናል ማለት ነው። ኤክስፕላኔሽኑ ምን ይሆናል? ሳብሊሜሽን is the phase transition where the substance bypasses the liquid phase. liquid phase ስኪፕ ማድረግ። ኦኬ ቀጥታ እሱ ለምሳሌ አሁን እዚህ ሶሊድ አለ፣ ከዛ ሊኩዊድ አለ፣ ከዛ ጋዝ አለ። ሳብሊሜሽን ቀጥታ ነው እንደዚህ። ኦኬ ግን ሳብሊሜሽን እንደዛ ነው። የዚህ ኦፖዚት ደግሞ ኮንደንሴሽን ነው። ቀጥታ እንደዚህ ነው። አንዱን ባይፓስ ያደርጋል። ኮንደንሴሽን እዚህ ነው ያለው፣ እዚህ ጋር ደግሞ ሳብሊሜሽን ያለው። ይሄን ፌዞቹን ያደርጋሉ ወይ ባይፓስ ያደርጋሉ። ይሄን ማለት ቀጥታ ወደዚህ ይቀያየራሉ ማለት ነው። ግን ሶሊድ ወደዚህ ይላል፣ ደግሞ ወደ ጋዝ አለ ቦይሊንግ ምናምን እንደዚህ የሆኑ የአንዱ ስቴት ኦፍ ማተር ወደ ሌላኛው ስቴት ኦፍ ማተር ይቀያየራሉ። ሳብሊሜሽን ከሆነ ግን እስኪፕ ወይም ባይፓስ ሊኩዊድ ስቴቶችን ባይፓስ ማድረግ ከአንዱ ወደ ሌላው ይቀያየራሉ ማለት ነው። ሰባተኛ ጥያቄ condensation is the phase change in which substances change from condensation የሚባለው the phase change ነው in which substance changes from ቅድም እንዳወራው ማለት ነው። solid to liquid አይደለም፣ liquid to gas አይደለም፣ gas to liquid አይደለም። ይሄ ነው gas to liquid ነው ቀጥታ ማለት ነው። so the condensation is the process where substance gases to cool down and they rinse down as a liquid በሬን ፎርም ወደ ታች የምንጠበጠቡበት ፕሮሰስ ኮንደንሴሽን ይባላል። እዚህ ጋር ክራንች ኮንደንሴሽን with the substance gaseous state cools down and loses its kinetic energy for its particles to come close together forming the liquid state. It is reverse of vaporization. so የቫፖራይዜሽን ምንድን ናቸው? ሪቨርስ ነው ማለት ነው። so ጋዝ ወደ ሊኩዊድ የሚቀይርበት ፕሮሰስ ነው ኮንደንሴሽን ማለት ነው። ሌላኛው ደግሞ the temperature at which solid begins to change into liquid. solid begins to change into liquid. It's called boiling point, melting point, sublimation point
ፖይንት እና ኮንደንሴሽን ፖይንት። ሶ ኢስ አንሰር ኢስ ሜልቲንግ ፖይንት። ሶሊዶቹ ሊኩዊድ የሚቀየሩበት ምንድነው እንትኑ አሁን ሶሊድነትን የሚያጣበት ፖይንት ማለት ነው ሜልቲንግ ፖይንት ማለት። ለምሳሌ ከወሰድን 0 ዲግሪ ላይ ያለው ሄዶ 50 ዲግሪ ላይ ሜልቲንግ የሚጀምር ከሆነ ማለት ነው። ይሄኛው እዚህ ጋር ያለው አይስ የነበረው እዚህ ጋር ሲደርስ ወደ ሊኩዊድነት መቀየር የሚጀምር ከሆነ እቺ ነት ሜልቲንግ ፖይንት ማለት ነው። ሶ the substance begins to change this state of matter። በዚህ በሶሊድ ፎርም ደግሞ when the solid begins to change into state of matter from solidነት ወደ ሊኩዊድነት የሚቀይርበት ፖይንት ሜልቲንግ ፖይንት ይባላል። ስምንተኛ ጥያቄ the energy required to change substance from liquid to gas is known as the energy required. Okay, the energy required to change a substance from liquid to gas. ከሊኩዊድ ወደ ጋዝ B specific heat capacity, C heat of vaporization, D melting point. Answer should be heat of vaporization ነው። ኦኬ ይሄኛው ከሊኩዊድ ቱ ጋዝ ወደ ቫፖራይዝ ወደ ቫፐር የምንቀይርበት ሂት ማለት ነው። the heat of vaporization is amount of energy need to overcome intermolecular force። በሊኩዊድ ውስጥ ያለው intermolecular force in a liquid so that its particles can escape into gaseous state። ወደ gaseous state randomly particles ሙቭ እንዲያደርጉ ውስጥ የነበረውን ኢንተርሞሊኩላር ፎርሶችን ኦቨርካም ማድረግ ካይኔቲክ ኤነርጂ መጨመር ነው ማለት ነው። the energy observed without a change in temperature during the phase change። ኦኬ ምንድነው? the energy is absorbed without a change in temperature during a phase change። ይሄኛው heat of vaporization ማለት ነው። without a phase change in temperature without a change in temperature and phase change አብዘርቭ የሆነ ቴምፕሬቸር ማለት ነው። ኦኬ ሂት ኦፍ ቫፖራይዜሽን። አስረኛው ምንድነው? ቪስኮሲቲ or a property of liquid measures liquids resistance to flow, density, ability to dissolve a solute, surface tension። resistance to flow ነው። ቪስኮሲቲ ማለት is ability of the liquid ሊሆን ይችላል፣ ability of just solute ሊሆን ይችላል that resists the movement። ኦኬ resist the movement ለምሳሌ ከወሰድን የማራኝነት ዘለግላጋነት ነው በአማርኛ የተሳሳትኩ። ዘለግላጋነት ሙቭመንቶቹን ሬዚስት የማድረግ አቅም ማለት ነው። የሙቭመንቶቹን ሬዚስት የማድረግ አቅም ቪስኮሲቲ ይባላል። ኢንተርናል ፍሪክሽን ነው ስለዚህ ኤክስፕላኔሽኑ ኢንተርናል friction, fluid is internal friction. A liquid with high viscosity like honey flows slowly because the particles experience greater resistance to moving past one another. The resistance is directly related to strength of liquid intermolecular force። የሊኩዊድ ኢንተርሞሌኩላር ፎርስ ጋር እየተገናኙ ናቸው። is directly related with the strength of liquid intermolecular force። so የዛሬው ጥያቄ ወይም ሜካኒቲክ ቲዮሪ ኦፍ ማተር የወጣው ጥያቄ ይህን ይመስላል። በቀጣይ ደግሞ እንደምታዩት እዚች ጋር እንደምታዩት ጋሺየስ ስቴት እንደ ካይኔቲክ ሞሌኩላር ቲዮሪ ከዛ የወጣው ጥያቄ አንድ ላይ እንሰራለን። ይሄ ጥያቄ ከተመቻችሁ ዩቲዩብ ቻናላችን ሳብስክራይብ ያደርጋችሁ ቤተሰቡ ነው። በቀጣይነት በብዙ በፈተና ጥያቄዎች እንመጣላችኋለን። ይሄ ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር ማድረግ እንዳይረሳ። በቀጣይ እስከምንገናኝ ቸር ያቆየን። ቻው።